are facing water shortages as the region's longest river, the Euphrates, dries up. ታሪካዊው የኤፍራጥስ ወንዝ መድረቅ በርካታ የዓለምን ሕዝብ እያነጋገረ ነው። የኤፍራጥስ ወንዝ እንደ አውሮፓውያኑ አቆጣጠር በ2020 ይህንን ይመስል ነበር። አሁን ግን ወንዙ በዚህ መልኩ በአስደንጋጭ ሁኔታ ውሃ ተጠምቷል። በቅርብ ጊዜያት በሚሊዮኖች የሚቆጠሩ እጆች ጎግልን ስለ አንድ ርዕሰ ጉዳይ በተደጋጋሚ በመጠየቅ ወጥረው እንደያዙት ከጎግል የወጣው መረጃ ያሳያል። ይህ ባሳለፍነው ወር ውስጥ ሲጠየቅ እንደነበር በብዛት እየተገለጸ ያለ አነጋጋሪ ነገር ጥንታዊው የኤፍራጥስ ወንዝ በአስደንጋጭ ሁኔታ እየደረቀ መሆኑን ተከትሎ ሲሆን ይህንን የዓለማችንን ታሪክ ለአንዴና ለመጨረሻ ጊዜ እንደሚቀይር እየተተነተነለት ያለ ክስተትን ተከትሎ ሳይንስ በዚህ በኩል በሌላኛው በኩል የሃይማኖት አስተምህሮችን ተከትለው ነገሩን የሚመረምሩ ሊቃውንትም ስለዚህ አስደንጋጭ የኤፍራጥስ ወንዝ መድረቅ የበኩላቸውን ሐሳብ እያጋሩ ነው። ስለ ኤፍራጥስ ወንዝ መድረቅ የሃይማኖት ተቋማት የምንለው አለ በማለት ያስተላለፉትን እውነት በተመሳሳይ የሳይንስ ምሁራንም እኛም እውነት አለን፣ ይህ ነው እውነታችን ይላሉ። ይህ አከራካሪ ወንዝ አነጋጋሪ እንዲሆን ምን አደረገው? በሃይማኖትና በሳይንስ በኩል አሁን ስለ ወንዙ እየተነሳ ያለው ምንድነው? አብረን ለተከታዮቹ 10 ደቂቃዎች የምናይ ይሆናል። አቤል ብርሃኑ የወይኗ ልጅ ነኝ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ በየዕለቱ ለየት ያሉና አስገራሚ አነጋጋሪ ፕሮግራሞች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን ይደርሳችኋል። ወደ ዛሬው ፕሮግራም አለፍኩ። አብረን እንከታተለው። የአንድ ወንዝ መድረቅ ጉዳይ አሁን ዓለምን በሰፊው እያነጋገረ ነው። በተለይም በክርስትና እምነት ቅዱሳን መጻሕፍት ላይ በዮሐንስ ራእይ ላይ ስሙ ሰፍሮ የሚገኘው የኤፍራጥስ ወንዝ እየደረቀ መሄድ በቅዱሳን መጻሕፍቱ እንደተጻፈው የትንቢቱ መፈጸሚያ ጊዜ በእውንም ደርሷል በማለት ብዙዎች ስለዚህ በመጽሐፍ ቅዱስ ላይ ኤዶም ገነትን በውሃ እንደሚመግብ ከተጻፈላቸው 4 ወንዞች መካከል